ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቻናላችን ተከታታዮች ሁላችሁንም ሰላም ብለናል። እንዴት ናችሁ? እኛ ደህና ነን አልሐምዱሊላህ። እንግዲህ ቻናላችንን ሰብስክራይብ አድርጉን። ዛሬ በአዲስ ቪዲዮ መተናል። ከአቡ ኡበይድ ጋር ከሐሱን ጋር መተናል። ጥያቄ አዘጋጅተናል። በጥያቄ እናፋጠዋለን። ተከታተሉ። ሰላም በላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ሐሱን ዩቲዩብ ተከታታዮች በሙሉ እንዴት ናችሁ? ሰላም ብለናል። ወደ ጥያቄው የመጀመሪያው ጥያቄ በህይወትህ የተደሰትክበት ቀን መቼ ነው? እንዴትስ በምንስ ነው? በህይወቴ የመጀመሪያ ጊዜ የተደሰትኩበት ቀን ውዷን ባለቤቴ ያገባው ቀን፣ እንደገናም ደግሞ ከሰው ሀገር የመጣች ቀን፣ ከስደት የተመለሰች ቀን በጣም ደስ ብሎኛል። ሶስተኛ እናቴም ሚስቴም በአንድ ቀን የወለዱ ቀን፣ ያኔ ደግሞ ይበልጥ በጣም ደስ ብሎኛል። ኦኬ። ሁለተኛ ጥያቄ ከኔ ባህሪ የምትጠላቸው ምንድን ናቸው? ምን ናቸው? ከአንቺ ጸባይ የሚደብረ ነገር ቢኖር ታያልኩሽ ነገር በማድረግሽ፣ እሱ በጣም ያስቸግረኛል። ለምሳሌ አለ ፈቃዴ ከአካውንት ላይ ያለውን ብር ሞባይል ባንክ ስታስተላልፊ እሱ በጣም ይደብረኛል። ሌላስ የሚኖር አይመስለኝም። እሺ፣ ወደ ቀጣዩ ጥያቄ እንሄዳለን። ከምትወደው ባህሪስ? ሶስተኛ ጥያቄ ምን ቢኖርህ ምን ብታደርግ ደስ ይልሃል? እሺ፣ ሀብታም ሆኜ ሀብት ቢኖርህ ቢኖረኝ ሀብታም ሆኜ ሰፊ ምስኪኖች ለተራቡ ለተጠሙ የማለብስ፣ ከዛም በተረፈ ሀጅና ዑምራ የማደርግበት የማስደርግበት፣ በጥሩ ሀይል ስራ ላይ የምሽቀዳደምበት ቢኖር ደስ ይለኛል። ኢንሻአላህ። አራተኛ ጥያቄ በጣም የተጨነቅክበት ቀን በምንድን መቼ ነበር? እንግዲህ በጣም የተጨነቅኩበት ቀን ያኔ ስትወልጂ አምጠሽ የመውለድ አቅም ሳይኖርሽ ሲቀር ያኔ በጣም ተጨንቄ ነበር። ሌላ የተጨነቅኩበት ቀን የሚኖር አይመስለኝም። አልሐምዱሊላህ። አሁን ደግሞ የእሷ ተራ ነው። እሺ፣ ከኔ የምትወጂው ባህሪ ምንድን ነው? የምትጠይውስ ባህሪ ምንድን ነው? ከአንተ የሚወደው ባህሪ ያኔ ማለት እንዴት ብዬ ልግለጽ? የሚያስፈራ ሰው አይደለም። ቀለል ያለ ማለት እንደዚህ የሚያጨናንቅ ሰው አይደለም። ለምሳሌ አሁን የሆነ ነገር ብፈልግ እንዲህ አድርግልኝ ብለው አይነቅፈኝም። ያን ነገር በቃ ያደርግልኛል በተገቢው ሰዓት እና እሱ ባህሪው ደስ ይለኛል። ብዙ ባህሪ እወድለታለሁ። ለሰው አዛኝ ነው፣ በጣም አክባሪ ነው፣ አይማታም። ከሚደብረኝ ባህሪ ደግሞ የዋህ በሆነው ልክ የሆነ በቃ እንዴት ብዬ ልንገር፣ የሆነ ለሰዎች የሆነ ጥርጣሬ የለበትም። እንዲህ በክፉ ያውኛል ብሎ ለምሳሌ አሁን ገበያ ላይ ዱቤ ይሰጣል፣ በጣም ዱቤ ይሰጣልና አብዛኛው ሰው ላሽ ይላል። የተለያዩ አገሮች አሁን የሆነ ሰዓት ደንበኛ ያደርጉትና ስራውን ሲተውት በዛው ብሩን ይዘው ይጠፋሉ። ዱቤ አሁን ለምሳሌ ሰፈር ላይ እንደዚሁ ፊዚካላቸው የሚታወቁ ሰዎች ጎረቤቶች ዱቤ ቢሰጥ ችግር የለም። ኒቃሚስት ሆኖ አሁን ሰውን አውቃለሁ ማለት በጣም ከባድ ነው።
እዚህ የምንኖርበት ሀገር ውስጥ ኒቃሚስት ነው አብዛኛው ሰው በቃ እንደ ባህል ማለት ነው። እንደዚህ አሁን ኒቃሚስት ሆነው ባጠገቡ ብታልፍ አያውቃትም። ያችን ሴትዮ አድራሻዋ የት እንደሆነ አያውቅም። አንድ ቀን ሁለት ቀን ትገዛዋለች። በቃ አውቃቸዋለሁ ነው የሚለው። ግን ማወቅ በጣም ከባድ ነው። ሰው ምናልባት ከኒቃም ውስጥ ሁሉ ሚስቱን ሊያውቅ ይችላል እንደ ሰው እንጂ ሴቶች በጣም ይመሳሰላሉ በኒቃሚስት እና እሱ ነገር ትንሽ ይደብረኛል። ግን አይሰማኝም። ብነግረውም አይሰማኝም። ይሄ ባህሪው አይመቸኝም። ሌላ ባህሪ የለም። ያው ይሄ ነው ይደብራል ምለው። ወደ ቀጣይ ጥያቄ መሄድ ትችላለህ። ቀጣይ ጥያቄ በህይወትሽ የተደሰትሽበት ቀን መቼ ነው? የተከፋሽበት ቀን መቼ ነው? ከተደሰትኩበት ቀን ልጀምር። የተደሰትኩበት ቀን ብዙ ነው። አልሐምዱሊላህ የተደሰትኩበት ቀን እናቴ ከመኪና ላይ ወድቃ ያገገመችበት ቀን ደስ ብሎኛል። ማለት በቃ ሞት አፋፍ ላይ ደርሳ አላህ በረህመቱ ሲመልሳት ያኔ ማውራት አትችልም ነበር፣ መንቀሳቀስ አትችልም ነበር። ያኔ ስትድን በጣም ተስፋ ቆርጬ ስለነበር ስትድን ግን በጣም ደስ ብሎኝ ነበር። ሌላው ያገባሁም ቀን ደስ ብሎኛል። ከዛ በኋላ የወለድኩም ቀን ደስ ብሎኛል። ያው ብዙ ያልተነገሩ ብዙ ደስታዎች ቀን አሉ። አልሐምዱሊላህ የተከፋሁባቸውም ቀን እንደዛው ያው እናቴ እንደዛ ሁኔታ ላይ እንደነበረች ነው የከፋኝ ያለቀስኩት። አረብ ሀገር ስሄድ ከፍቶኝ ነበረ። አረብ ሀገር ሂጄ በዚህ አጋጣሚ የተደሰቱበትን ቀን አስታወስኩኝ። አረብ ሀገር 2 ጊዜ ሲሄድ እህቴን እዛ አግኝቼ ነበረ። አንድ ሀገር ውስጥ ነው የሄድነው። እህቴን አገኘኋቸው። ደግሞ ሁለተኛ የተደሰኩበት የምሰራበት ቤት በገባሁ በ3 ወር ያንኛይቱን እህቴን አመጡልኝ። በገባሁ ደግሞ ከ2 አመት በኋላ ደግሞ አንደኛይቱን 3 ሁነን አንድ ቤት ሰራ። እሱ ትልቅ ደስታ ነው፣ የማይረሳ ደስታ ነው። ትዝ አለኝ አሁን እና በቃ ምንም ናፍቆት ሳይሰማን እዛው ግማሽ ቤተሰብ እዛው ስለሆን በጣም ደስ በሚል ጊዜ ነበር የሰራ ነው ማለት ነው። እሱ በጣም አይረሳም። የከፋኝ ቀን ደግሞ ስመጣ ወደ ኢትዮጵያ ስመጣ 2 አይነት ስሜት ተሰማኝ። እነሱ 2 እህቶች እዛው ውጭ ስላሉ ወደዚህ መምጣቱም ደስም እያለኝ ከነሱም ስለይ ደግሞ ዋይ ብያልቅሽ የተለየውና 2 ልብ ነበርኩ ወደ ኢትዮጵያ ስገባ ከነሱ በመለየት የሚያለቅስኩ ወደዚህ ለመምጣቴም እየተደሰኩ ነበርና እሱ ያው የደስታም እንትኑም ጊዜ እሱ ነው የሚባለው ማለት ነው። ሌላ ጥያቄ አለ? ለጊዜው ሌላ ጥያቄ የለም። እሺ ስለነበራችሁ ቆይታ ስለተከታተላችሁ እናመሰግናለን። የዛሬው ቪዲዮአችን ይሄን ይመስላል። ከወደዳችሁት ላይክ አድርጉን፣ አበረታቱን። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ አድርጉ። ቤተሰብ ሁኑን። እናመሰግናለን። ሰላም አለይኩም። በሌላ ቪዲዮ እስከምንገናኝ መልካም ጊዜ